ያለ እነሱ ድጋፍና እርዳታ ደስተኛ መሆን በመጀመር ደንግጠዋል። ይህ ቪዲዮ በስህተት አንተ ጋር አልመጣም። የነፍስን እዝረት ነው የጠራኝ። ወንድሜ እኔ ያውቃለሁ፣ እኔ እረዳሃለሁ። ለራስህ ያልሰጠኸውን ጊዜና ፍቅር ለእነሱ ስትሰጥ ኖረህ መጨረሻ ላይ ግን ያደረከውን ነገር ሁሉ ዋጋን ሁሉንም ነገር እንደ ተራ ነገር ሲቆጡት ብቻህን ያያቸውን መከራዎች አውቃለሁ። ዛሬም ምሽት ጭምር አዲሱ ዓመት ከመጣ ባሉት 5 ወራት ውስጥ የራሳቸውም ሕይወት ምስቅልቅሉ ወጣ ሆኖ ሳለ አንተን ሊመክሩና ሊያርሙ ሲሞክሩም የነበረበትንም ጊዜ ማውቃለሁ። እኔም አንተም ይህን እናውቃለን። በክፉ መንፈስና በማታለል በማኒፑሌሽን እስኪላቸው ብቻ ተጠቅመው እየኖሩ እንጀራቸው እንደሚያገኙ አንተ ግን ያለህ ብዙ እንደሆነ በደግነትና በቀናነት ሁሉን ነገርህንም አሳልፈ እንደምትሰጥ እኔ በደንብ ተመልክቻለሁ። እኔም አንተም እናውቃለን። በጥቁር ጉልበት ነው የሚኖሩት። አንተንም በዛ ጨለማ ሊውጡ ፈልገው ነበር። ያለ እነሱ ራስህን ለማኖር ለመንቀሳቀስ በወሰንክበት ምሽት የተፈጠረውንም ተመልክቻለሁ። እነዚህን አስፈሪ ሌሊቶች አውቃቸዋለሁ። ያበርክ መስሎ ነበር አይደለ? አላበርክም። አሸንፈሃል። እንኳን ደስ አለ፣ እንኳን ደስ አለ። በክፉ ኃይል ሊሰብሩ ነበረ። በዛ ምሽት በነዛ ወራቶች ውስጥ ያልተላከልብህ ነገር አልነበረም። ለማን ትናገረው? የነገርካቸው የፍጥኝ አስረው ሰንሰለት ገጥመው የእምነት ቦታዎች ውስጥ ሊወስዱ ሞክረው ነበር። የሆነብህንና በልብ ውስጥ ያለውን ስቃይ የምታውቀው ግን አንተ ብቻ ነበርክ። እነዛን አስፈሪ ምሽቶች ሰማዮች፣ ዳመናዎች ቅርጽ ሰርተው ለአንተ እስከሚናገሩ ድረስ እጅግ በጣም ብዙ ነገር ተሞክሮብሃል። እጅግ በጣም በአእምሮህም በነፍስህም በመንፈስህም አንተን ለመቆጣጠር ሞክረዋል። ነገር ግን ዛሬ አሸንፋል። ዛሴት የሚፈለገው ይሄ ነው። አሁን ግራ ተጋብተዋል። ከጎኑ አብሮት ቆሞ ያለው ማን ነው እያሉ ነው። እንደዚህ እያገዘው ያለው ማን ነው እያሉ ነው። ነገር ግን አንተ ማንም የለህም። እውነተኛና ኃያል ከሆነው እንደ ሃይማኖትህ በፈለግከው ስም በምጠራው ከልዑል እግዚአብሔር ውጭ ማንም አልነበረም። አንተ ግን አሸንፈሃል። አየህ፣ ሁሌም ቢሆን የሰው ልጅ ያለውን አቅም ሰዎች ለሌላ አካል መስጠት ስለሚወዱ ነው። የእነሱ መንገድ ያ ነውና። ነገር ግን በአባትህ እርዳታ ዛሬ ላይ ቆመሃል። እነሱ የሚያውቁት ነገር ቢኖር አንተን የሚደግፍ የሆነ አካል እንዳለ እንጂ አባትህ እንደሆነ አላወቁ። አንተም ስለ አባትህ በጥልቁ አታውቅም፣ አልመረመርክም፣ አልተከተልክም። ነገር ግን የምድር ታላቅ መሰረቶች ነበሩ። እውነት፣ አለማስመሰል፣ ራስን ማካፈል፣ ቀናነት፣ መልካምነትንና ታላቅ የሆነ ደግነትን ምንም ምላሽ ሳይጠብቁ ለሰዎች የሚሰጥ ፍቅርን ነበረ ስትሰነዝርላቸው የኖርከው። እውነት ደግሞ አርነት ያወጣል። እናም አባትህ በዛ ምሽት ብዙ ምልክቶችን ሰጥተዋል። በሰማይ ላይ የተመለከትከውን፣ በክፍልህ የተፈጠረውን፣ እነዛ ምሽቶች ምን እንደሚመስሉ እንደነበሩ ሁሉንም ጽፋ አስቀምጣቸው። ልጆችህን፣ ትውልድን ሁሉ ታስተምርበታለህ። ሁሉም ሰዎች በዙሪያ የነበሩትም የነፍስን ድምፅ ስታካፍል የሆነውን ስትናገር አብደህ ነው ብለው ነበረ። ነገር ግን አንተ አላበርክም፣ ልታብድም አትችልም። አብሮ የቆመው አባትህ ነውና እርሱ አሳልፎ አልሰጠህም። ዛሬን ቁመሃል እና መንገድህን እመነው፣ ቀጥልበት። የመጣሁት ላበረታታህ አይደለም፣ ላነቃቃህ አይደለም። እውነት ነው እየነገርኩ ያለሁት። እነዛን ምሽቶች በደንብ አውቃችኋለሁ። እነዛን ሁሉ ስቃይ ስታሳልፍ አብሬ ነበርኩ። ለጨዋታ አይደለም ይሄን የምልህ፣ ተአምር ለመስራት አይደለም ይሄን የምልህ። በትክክል ከኔ ነፍስ ወገን ስለሆንክ ነው። ስለዚህ ለማንም አታካፍለው፣ ቀጣይ እርምጃህንም አታብራራ፣ ከማንም ማረጋገጫ እንዳትፈልግ። የሚፈልጉት ወደ እነሱ እንድትመለስ ነውና ብቻህን ቀጥ ብለህ በጽናት ትቆማለህ። ጴጥሮስን ትሆናለህ፣ እርሱን ራሱን ትለብሰዋለህ። ልክ እንደ አለት የጠነከረ ማለት ነው። ልክ እንደዚያ በጥንካሬና በኃይል በሙላት ውስጥ ታንጸባርቃለህ። እነዛ ምሽቶች፣ እነዛ ሌሊቶች አንተ ራስን እስከምትጠራጠር አካባቢ ላይ ያለ አካል
ጤነኛ አይደለም ብሎ እንዲሰማ እስከሚያደርግ ድረስ ያሳለፍካቸው እነዛ በባዶነት በባዶ ኪስ በሐዘን የሚረዳህ ጠፍቶ ያበርክ የመሰለው ብሎ ብቻ ከንፈር የመጠጠልህ የሚያግዝ ባጣህበት ምሽት አባትህ ግን ረድቶሃል። እርሱን ተከተለው፣ እርሱን እመነው። ከማንም ከዚህ በኋላ ማረጋገጫ እንዳትፈልግ። ብቻህን ሙሉ ነህ፣ ያውም ለሺዎች ጥላ መሆን የምትችል። እያበረታታሁህ አይደለም፣ እውነት ነው እየነገርኩህ ያለሁት።